ሰላም እንዴት ናችሁ? ደህና ናችሁ ወይ? የቲክቶክ ጓደኞቼ ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? እንዲሁም የዩቲዩብ ቻናል ተከታታዮቼ ዛሬ የማቀርብላችሁ ታሪክ የእውነት ሁላችሁንም ጆሮ ጭው የሚያደርግ ነው። ምናልባትም ልባችሁ ከፍታችሁ ከሰማችሁት ማለት ነው። ጉዳዩን ቶሎ ቶሎ ልነግራችሁ እፈልጋለሁ። ጉዳዩን ያገኙት እንደዚሁ ከቲክቶክ ላይ ነው። ነገሩ ግን በጣም ያሳዝናል። ጉዳዩን ላብራራላችሁ። መቼም በዚህ በስደት በዱባይ ዓለም ላይ ስንኖር ብዙ ሰው እንደሚረዳዳ እንደሚደጋገፍ እያየን ነው። እውነት ነው። አንዳንዶች ደግሞ ክፉ፣ ምቀኛ፣ ተንኮል እስከ ሞት ለማድረስ የሚሯሯጡ ዘግናኝ የሆኑ ሰዎች አሉ። ብዙ ጊዜ እንደምነግራችሁ፣ ብዙ ጊዜ እንደማስጠነቅቃችሁ ተው፣ ተጠንቀቁ። ሚስጥራችሁንም ብራችሁንም ያላችሁን ነገር ለሰው አትንገሩ ብዬ ሁሌ ጮሃለሁ። የደረሰውን ነገር ንገራችሁ። ስሟ መሰረት የምትባል ስሟ የተቀየረች ልጅ አንዲት እህታችን እዚህ ሀገር ላይ ረጅም ዓመታት የሰራች ልጅ 70,000 ድርሃም ኢትዮጵያ ውስጥ ሂዳ ቤት ለመግዛት በ1.5 ሚሊዮን ብር ቤት ለመግዛት ለዚች ለጓደኛዋ ታማክራታለች። ጓደኛዋ በመደሰትና በመደሰት ፋንታ በጣም ውስጧ እንትን ይላል፣ ይቃጠላል። ከዛስ ምን አደረገች? የራሷ ግብረ አበሮች አሉ። ከዛ ምን አደረገች? ለምን ብሩን በሐዋላ አንልከውም ትልና ግብረ አበሮቿን ሰብስባ የሆነ ቦታ ይዛት ትሄዳለች። እዛ ከደረሱ በኋላ ልጅቷን ደብድበው ቀጥቅጠው ከሞት ጫፍ ላይ አድርሰዋት ብሯን ይዘው ዘርፈው ይጠፋሉ። የዱባይ ፖሊስ ይህንን ጉዳይ ልጅቷ ከሞት ተርፋ ቃሏን ለፖሊስ ስትሰጥ ጉዳዩን ፖሊስ ተከታትሎ በሳምንት ውስጥ ሳምንት ባልሞላ ውስጥ ልጆቹን ይያዛሉ እጅ ከፍንጅ። የመጀመሪያዋ ጓደኛዋ አብራት የምትሰራ ጓደኛዋ የ15 ዓመት ሲፈረድባት ሌሎቹ ግብረ አበሮቿ 10 ዓመት ተፈርዶባቸው አሁን እስር ቤት ዱባይ እስር ቤት ይገኛሉ። ከዛ በኋላ ስራቸውን ከጨረሱ በኋላ ወደ አገራቸው ዲፖርት ይደረጋሉ። ይሄ ትምህርት ለእናንተ ነው። ሚስጥራችሁን ለሰው አትናገሩ። ያላችሁን ነገር ለሰው አታውሩ ፕሊዝ። ሁሌ የምንነጋገረው እንደዚህ ደርሶ ችግር ውስጥ እንዳትገቡ ነው የሚጮሁትም ሌሎቹ። ስለዚህ እባካችሁን እንዲህ አይነት ዘግናኝ የሆነ በጣም በሰው ህይወት ላይ ስንቱ ጠንቋይ ቤት እየሄደ ስንቱን ሽባ አድርጎታል። ስንቱ በሚጠጣ በሚሰፋ በሚል እዚህ ዱባይ ላይ በጣም ብዙ መጥፎ በጣም ዘግናኝ የሆኑ ተስፋ ቆርጠው ሌሎችንም ለማጥፋት እየተሯሯጡ ያሉ ወንጀለኞች እንዳሉ ወቁ። አሁን ደግሞ በግሩፕም በተለያየ መልክ እያደረጉ ብዙ ሰዎችን ህይወት እያበላሹ ነው። ይህን ነገር በደንብ እንድታሰምሩበት ነው። ምስጢራችሁን ለማንም እየዘረገፋችሁ ችግር ውስጥ የምትገቡት እናንተ ናችሁ። ይህን ለሌሎች ሼር አድርጉላቸው፣ ይስሙት። ሁሉም ሰው ይስማ። ሼር አድርጉ።